አንድ ወቅት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር አንድ ጀሚን የሆነ መልከ ጥፉ ተብሎ የሚባል አይነት ሰው መጣ። ወጣት ነው ሰውየው። ሐያቱል አኺራ መስጠት ነው የሚፈልገው። ጀነትን ለማግኘት ምን ማድረግ እንዳለበት ጠየቃቸው። ረሱሉል አሚን የአቋም ጽናት እንዲኖረውና በያዘው አቋም ጸንቶ እንዲጓዝ መከሩት። ይሄንን መስራት ከቻልክ ጀነትን ትጎናጸፋለህ አሉት። ከዛ ያ ረሱላህ አላቸው እኔ ለጀነት እሰራለሁ፣ አኺራዬን የማገኝበትን መንገድ እከተላለሁ አለ። እዚህ አጠገብህ ካሉት ባለደረቦች የኔ መልከ ጥፉነት ያልተሰማው እውነት ወንድምነቱን የሚገልጽልኝና ልጁን የሚድረኝ ሰው አገኛለሁ አላቸው። ነብዩ ሂድና የከሊትን ልጅ አግባቡት። ሄደ። ሰውየው ሲያየው እሱ የሚመጥነው ለልጁ የሚመጥን ሰው አይደለም። አባት መለሰው እኔ ላንተ ልጄን አልድርም አለው። ልጅ ትሰማለች፣ መልከኛ ናት፣ ቆንጆ ናት። የመጣው ሰው እሷን የሚመጥን የእሷን ነገር የሚወክል ሰው አይደለም። አባቷን ኢታብ አረገችው። አባት ያለችው እየመለስክ ያለኸው ምን እንደሆነ ታውቃለህ? የነብዩን ጥያቄ ነው እየመለስክ ያለኸው። ወላሂ ነብዩ ይከፋቸውና አላህ ይቆጣብናል፣ ቤተሰባችን ይጠፋል። ለኔ ብለህ ከሆነ የምታረገው እኔ ግን የነብዩን ምርጫ ወድጃለሁ፣ ለማግባት ዝግጁ ነኝ አለቻቸው። አባት ደነገጠ። ነብዩ ጋር መጣ። ሙሳማህ ጠየቃቸው። ያ ረሱላህ ወላሂ የእርሶን ፈቃድ አልመሰለኝም። ሰውየው እያሸ መስሎኝ ነበር። ጥፋት አጥፍቻለሁ፣ አውፍ በሉኝ። ልጄን እርሶ ለፈለጉት ሰው ልድር ዝግጁ ነኝ አላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሊ ኢብኑ አቡ ጣሊብ፣ ሰዓድ ኢብኑ አቢ ወቃስን ተነሱ አሏቸውና የዚህን ሰው መህርና ቀለቡን ያዙ ብለው 600 ድርሃም ሰጥተው ቤቱን አሰናዱለት አሏቸው። በለቱ ሰርግ ሊያደርጉለት፣ ልጅቱን ሊያስገቡለት፣ የቤት ዕቃውን ሊገዙለት ወጡ። እነሱ ወጡ። በዛው ምሽት ልጅቱን ቤት ገና እንዳስገባት የጀሃል ጥሪ መጣ። እኔ የማግባት ዱንያ ላይ የማግባት ፍላጎት አልነበረኝም። ትልቁ ሀደፍ የጀነት ነው። አላህ ደግሞ ጀነትን ስፈልግ ዱንያ ላይ ይሄን ሀያት አመጣው። ነገር ግን ከዚህኛው ሀያት በላጩ ሀያት ያኛው ነውና ያኛውን ሀያት መርጣለሁ አለ። ወደ አኸራው ይሻለኛል ብሎ ያችን ሴት ያገባትን ሴት አብሯት ሳይተኛ ወደ ጂሃዱ ገባ። ጂሃድ ላይ ሸሂድ ሆነ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህ ሰው ከኔ ጋር ነው ብለው ምስክርነታቸውን የኔ ጎረቤት ነው ከኔ ጋር ነው የውመል ቂያማ ብለው የጀነት ምስክርን ሰጡለት። ነብዩ ግን ለዛ ቤተሰብ ምን አደረጉላቸው? አስቡት። ያን ቤተሰብ ለነብዩ ትዕዛዝ እጅ ሰጥተው ለነብዩ ፍላጎትና ኢስላም ለመረጠው ነገር ወደው ተቀብለው ስለመጡ ነብዩ ለአባቷ ጠርተው የዚችን ልጅ ዑምር አላህ እድሜዋን የተባረከና የረዘመ ከማንም በላይ ሀብትና በረከት ያለውን ርዝቅ ለሷ ይስጣት አሏት። በሰሃባ ታሪክ ውስጥ ረጅም እድሜ የኖረች ሰሃባ ሴትና ሀብታም የነበረች ሴት ነበረች። ያቺ ሴት ዱንያም ላይ ተከብራ አኺራም ላይ ተከበረች።